ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር። መጀመሪያ ለተፎካካሪ ፓርቲዎች እጅግ በጣም አስገራሚ በሆነ ሁኔታ ሌሎች ወረዳዎች በንጽጽር ሲታይ እጅግ የሚቸገሩበትን የቢሮ የማቴሪያል የፋይናንስ ድጋፍ በማድረግ እስካሁን እንድንንቀሳቀስ አድርጓል። ይህም በምንንቀሳቀስበት ጊዜ ከዚህ በፊት እንደምናየው እጅግ በጣም ከባድ የሆነ በመንደር እንኳን መንቀሳቀስ በማይቻል ደረጃ ሽኩቻ የነበረው ተወግዶ ተፎካካሪ ፓርቲዎች በነፃነት በገጠርም በከተማም ተንቀሳቅሰው የራሳቸውን ፕሮግራም መምራት ይችሉበት ደረጃ ደርሰናል። በመቀጠል በአካባቢው ያለው የሰላምና የመረጋጋት ሁኔታ እጅግ በጣም አስተማማኝ ሆኖ ምርጫውን ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ፣ ህጋዊ ለማድረግ የሚያስችል ቁመና የተሰራ ነው። ይህንንም ለማድረግ ምክር ቤታችን ከዚህ በፊት በሁለት ወር አንዴ ነበር ስብሰባ የሚካሄደው። አሁን ምርጫ ማግስት በመሆኑ በየሳምንቱ የምክር ቤቱ አባላት በምክር ቤቱ ውስጥ የተቋቋመ መዋቅር አለ። 3 ዘርፎች ያሉት የህግ ቋሚ ኮሚቴ የሚባል አለ፣ የፋይናንስ አስተዳደር ኮሚቴ የሚባል አለ፣ እንደገና የአቅም ግንባታ። እነዚህ በጣም አስፈላጊ ፓርቲዎች ናቸው። እነዚህን በመጥራት በየጊዜው የሚከሰቱ ችግሮችን በጋራ ውይይት በማድረግ ችግሮችን እየቀረፍ ጠንካራ ፉክክር፣ ሰላማዊ መሰረት ያለው ጠንካራ ፉክክር ለማድረግ የሚያስችለን ሂደት ተከትለን እየሰራን እንገኛለን። አደም ጀማል ይባላል። ከያላባ ዞን የጋራ ምክር ቤት ምክትል ሰብሳቢ ነኝ። የጋራ ምክር ቤቱ አንደኛ ከራሱ አደረጃጀት ከማደራጀት ከማጠናከር ጀምሮ የ2018 የሀገራዊና ክልላዊ ምርጫን ለማስኬድ ቅድመ ዝግጅት ስራዎች ላይ ቅድመ ዝግጅቱን በደንብ ከጋራ ምክር ቤቶቹ እንዴት ማስኬድ አለብን፣ በተለይም ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ተአማኒ ሆኖ እንዲጠናቀቅ ለህዝቡም ለአባሎቻችንም በጋራ መቀስቀስ እንዳለብን ተስማምተን በዚህ አመት ከወትሮ በተሻለ መንገድ ጠንከር ብለን አካባቢያችንም ሰላም የአካባቢያችን ህዝብ ልማቱንም አጠናክረን ሐሳባችን ደግሞ በነፃነት እየገለጽን የምንሄድበትን ምቹ ምህዳር መፍጠር የቻልንበት ነው። በዚህ ላይ ሌሎቹም ፓርቲዎች እንደ ተቃዋሚ ሳይሆን እንደ ተፎካካሪ ሆኖ በጥሩ እይታ በጥሩ አቀራረብ የሚያስቸግራቸውን ጉዳይ እንደ ብልጽግና ፓርቲም ተረተን ምቹ ሁኔታ በመፍጠር የቅስቀሳ ቦታዎችን ማመቻቸት የሚያስፈልጋቸውን ማቴሪያል በመንግስት በኩል ተቀላጥፎ እንዲሄድ የማድረጉን ስራ በጋራ እየሰራን ያለንበት ሁኔታ አለ። አዳኔ ደናኖ ባላለው ነጻነትና እኩልነት ፓርቲ እንቅስቃሴው ጥሩ ነው። ለአንተን አንዳንድ ውስጣዊ ችግሮችም ነበሩብንና እሱን በጋራ ምክር ቤትም በሌላም እንትን ብለን ያው ሶልቭ ወደ ማድረግ ደረጃ ደርሰናል። አሁን ለምርጫው ያው ቶታሊ ዝግጅት ወደ መጨረስና ጥሩ አደረጃጀትና አቋም ላይ ያለን ጥሩ እንቅስቃሴ እያደረግን ነው የምንገኘው። አማረሽ ፈራው ባላለው ከብሔራዊ አንድነት ድርጅት ነው። ብዙ ዝግጅቶች አድርገናል። እንቅስቃሴዎችም አሉ። ከጋራ ምክር ቤት ጋርም በቅንጅትና በጥምር ነው አብረን የምንሰራው። ጥሩ አካሄድ ነው ያለው። እጅግ በጣም ደስ የሚል ከአምናው እጅግ በጣም ደስ የሚል አካሄድ ነው። ፓርቲዎችን በአንድ ላይ ተጣምረን ነው እየሰራን ያለ ነው እስካሁን ድረስ። ገዢው ፓርቲም ዙሪያ እጅግ በጣም ጥሩና መልካም የሆነ ነገር ነው ያለው። እጅግ ጥሩ ነገር እየሰራን ነው። ከነዚህም 5ቱ ፓርቲዎች አንዱ ኢዜማ እንደመሆኑ መጠን ኢዜማ ከዚህ ቀደም ባለፈው 5 ዓመት በፊት በነበረው ውድድር ጠንካራ ተፎካካሪ በመሆን ዲሞክራሲያዊ ስርዓቱን የበለጠ ለማሳየት ለማንጸባረቅ የሞከረ ፓርቲ ነው። እንደኛ ጠንካራ ብለን የምናስቀምጠው በአሁኑ ወቅትም የተቻለውን ያህል ጥረት እያደረገ ምርጫው ዲሞክራሲያዊ እንዲሆን ፍትሃዊ እንዲሆን ጠንካራ ፉክክር ስሜት በመፍጠር ከገዢው ፓርቲ ጋር አብረን እየሰራን ነው። በእኛ በኩል በፓርቲያችን
የዚህ የገዢ ፓርቲ ከመሆኑም አንፃር ከምርጫ ቦርድ የሚወርዱትንም የኛንም እቅድ በተሻለ መንገድ እቅድ አቅደን ገብተን በተለይም በሚዝገባ ሰዓት ላይ መፍቱን አውቆ እንዲመዘገብ የማሳወቅ በዚህ መሰረት ሁሉም ፖለቲካ ፓርቲዎች አባሎቻቸውን ቀስቅሶ ወደ ምርጫ ጣቢያ እንዲሄድ በማድረግ ቅድመ ዝግጅት ስራ ሰርቷል። እኛም ደግሞ በተሻለ መንገድ ተፎካካሪ በሚያደርገን መልኩ እኛ አሸናፊ በሚያደርገን መልኩ ቀን ከሌሊት አቅደን አባሎቻችን አሰማርተን እየሰራን እንገኛለን። ይህ ደግሞ ቅድመ ዝግጅት ሂደቱ በጣም ጥሩ ስለሆነ ያ ውጤቱም ጥሩ ይሆናል ብለን እንገምታለን። ገዢውን ፓርቲ በጣም ቴንኪዩ ሊል ይፈልጋለሁ። ምናልባት ከላይም ጀምሮ እስከ ታች ያለው ነገር ከላይ ኖርማሊ ውጪ ሀገርም የተለያዩ ቦታዎች ሆኖ ዝም ብሎ በቃል እየተኮሱ የሚሉትን ሀገራችሁ ግቡና ተደራጅታችሁ ተሳተፉ፣ ለሀገራችሁ አስተዋጽኦ አድርጉ፣ የተሻለ ሀሳብ ካለ የሀሳብ አንድነት አገርን ይገነባል የሚል አንድምታ ይዞ ታች ድረስ ወርዶ ህዝብን የተለያየ አይነት ፓርቲ በተለያየ ሀሳብ አንድ ነገር ለማቆም ያዘጋጀው አጀንዳ ያለመው አላማ በጣም አሪፍ ከመሆኑ አንፃር እጅግ በጣም አመሰግናለሁ። ጥሩ ነው ይላለሁና በዚህ ረገድ ደግሞ እኛም ተያይዘን የኛም ፓርቲ የራሱ የሆነ ሀሳብ ይዞ ለሀገሪቱ አስተዋጽኦ ለማድረግ ተነስቶ እንቅስቃሴ እያደረገ ያለበት እንትን አለ። ይሄ አሁን ጥሩ የሀገር ገዢ ፓርቲው ያደረገው አስተዋጽኦ ነው ብዬ እላለሁ። ሁሉም ህብረተሰብ ካርድን ተቀብሏል። ካርድም ያልተቀበለ ተቀብሎ የፈለገውን ፓርቲ መርጦ አገርን ይመራልኛል ብሎ ያለውን ፓርቲ የመምረጥ ግዴታ ስላለበት ኃላፊነትም ስላለበት ያንን እንዲያደርግ ማንኛውንም ሰው ጥሪ ያቀርባለሁ። ማህበረሰባችንም ደግሞ በሰላም ፈላጊነቱ የተመሰከረለትና የሚታወቅ ህዝብ ነው። ያላባ ህዝብ ልዩነቶቻችንን በአግባቡ በውይይት ብቻ በመፍታት ወደ ሌላ ፍጥጫ ወደ ሌላ ግጭት በሚያመሩ ማናቸውም ሁኔታዎች በተለይም የፓርቲዎች አባሎቻችን ደጋፊዎቻቸው ትልቅ መልእክት ማስተላለፍ እንዳለባቸው ነው። ከዚህም በተጨማሪ ለፓርቲ አባላትና አመራራት የሚሰጠው ነገር ቢኖር የፖለቲካ አስተሳሰባችን ምንም አይነት ምን ይሁን የአካባቢው ሰላምና ልማት አደናቃፊ ከሆኑ አስተሳሰቦች፣ አድራጎቶች ራሳችን ነፃ በማድረግ ፍትሃዊ ውድድር ብቻ ማድረግ የሚጠበቅብን መሆኑን አጠንክሬ ለመግለጽ ፈልጋለሁ። በዚህ አመት እንደ ዞናችን ትልቅ ምርታዊ ለውጥ ያስመዘገበበት አመት ነው። ሌሎች ልማት ስራዎችንም በጤናው፣ በትምህርት እና በኢኮኖሚ ዘርፎች ላይ በትኩረት በልዩ ሁኔታ እየተሰራ ነው ያለውና ይህ በተሰራው ስራ መነሻ ከጠቅላይ ሚኒስቴር ጀምሮ ከፍተኛ አመራሮች በሙሉ ዞናችን የጉብኝት ማዕከል ይሆናል እናደርጋለን ብለን በገበነው ልክ ለማድረግ ሞክረናል። ይህ ደግሞ 100% ተጠናቋል፣ ስራ ጨርሰናል ማለት ስላልሆነ የጀማመርናቸውን ልማቶችን እንዲቀጥል ህዝቡ በሰላማዊ መንገድ በተቀመጠው አቅጣጫ መሰረት ለብልጽግና ፓርቲ ድምጹን ሰጥቶ ብልጽግና ቀጥሎ የጀመራቸውን ልማት እንዲያፋጥን ጥሪያችን እናቀርባለን። እንደ ፓርቲ ኢትዮጵያ ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር